ሰላም ትሬደርስ ጎልድ ሊወርድ ይችላል ብዬ ያሰብኩበት እና ደግሞ እየጠበቁበት ምክንያት በተጨማሪም ደግሞ ትላንትና አንኤምፕሎይመንት ክሌምስ ትሬድ አድርጌ ነበር መሳፊ ያገኘሁበት ትሬድ እና ደግሞ ዋነኛው ደግሞ ማለት ነው ዛሬ ጎልድን እንዴት እንደምጠብቀው የኔ ባይስ የኔ ኪ ሌቭሎች እና ጎልድ የቱ ጋር ሄዶ የቱ ጋር ሊመለስ እንደሚችል የምናገርበት ቪዲዮ ነው። እስከ መጨረሻው ተከታተሉትኝ 100 ቢሊዮን % እንደሚጠቅማችሁ እርግጠኛ ነኝ። አሁን ቀጥታ ወደ አናሊሲሳችን እንግባ። ሌትስ ጎ። ዌልካም ባክ ኤንድ ዌልካም ባክ ብያለሁ እንግዲህ ከመሸጋገሪያችን ማለት ነው። ስለዚህ እንደተለመደው እንግዲህ አናሊሲሳችንን የምንጀምረው ከዴሊ ታይም ፍሬማችን ነው ማለት ነው። ዴሊ ታይም ፍሬማችን ምንድነው የሚነግረን ካለም በኋላ የዕለቱን ወይም ደግሞ የዛሬውን ባይሳችን ይዘን ወደ ሎየር ታይም ፍሬም የምንወርደው ማለት ነው። ስለዚህ ወደ አናሊሲሳችን ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በእርግጠኝነት ይጠቅማችኋል። ሲቀጥል ደግሞ በዚህ ቻናል ላይ ምንም አይነት ፋይናንሻል አድቫይስ አንሰጥም ማለት ነው ከዚህ በፊት እንደምንለው። ስለዚህ ሁላችንም በዚህ ከተግባባን ቀጥታ ወደ አናሊሲሳችን እንግባ ማለት ነው። ስለዚህ ዴሊ ታይም ፍሬማችን ምን ይነግራል? በቃ ከዚህ ነው የምንጀምረው። ስለዚህ ዴሊ ታይም ፍሬማችን ምን እየነገረን እሱን ይዘን ወደታች ደግሞ ወደ ሎወር ታይም ፍሬማችን ደግሞ እንወርዳለን። ዴሊ ታይም ፍሬማችን በደንብ በዋናነት አራት ነገሮችን እየነገረን ነው። የመጀመሪያውና በጣም ተመስገን የሚያስብለው በዲሴምበር ፕራይስ አክሽን ላይ እንደዚህ አይነት ነገር ማግኘት በጣም ትልቅ ነገር እውነት ለመናገር ነው። ከአኪሙሌሽን ፌዙ ወጥቷል። ፕራይስ ደስ የሚል ነገር ማለት ከአኪሙሌሽን ፌዙ ወጥቷል። ከዛ ግን አሁን መልሶ ወደ 90%ችን አፕሮች እያደረገ ነው ማለት ነው። ለምንድን ነው ከ90% ይወርዳል ብዬ የምጠብቀው? የመጀመሪያው ያው የዴሊ ታይም ፍሬም ሁለተኛ ሀሳቡ ይሄ ማዘርስ ይሄ ምንድነው ቻይልድ ሲኩዌንሱ ሲ ሌቭል እስካሁን አቺቭ አላደረገም። ለምንድን ነው ሲ ሌቭል አቺቭ ያላደረገው? ከሲ ሌቭል ለምንድን ነው ደብሊው ያልጠበቅ ነው የተባለው? ምንድነው ከተባለ እቺኛዋ ቻይልድ ሲኩዌንስ ኦቨር ኤክስቴንድድ ነች። ኦቨር ኤክስቴንድድ ደግሞ ሪቨርሳል የመጨረሻው ሪቨርሳሉ 216 እና 219 ኤክስቴንሽን ሌቭል ናቸው። ስለዚህ ፕራይስ እሱ ጋር መጥቶ ሪአክሽን የሚያሳየን ከሆነ እንደዚህ አይነት ሪአክሽን የሚያሳየን ከሆነ እንግዲህ ፕራይስ ደብሊው ድሮፕ ያደርጋል ብዬ መጠበቅ እችላለሁ ማለት ነው። አለበለዚያ ግን እዚህ ጋር ጀስት በቦዲ ሰብሮት የሚሄድ ከሆነ ዛሬ ቤሪ ሴናሪዮ አይኖርም። ግን ለጊዜው እስከ 90% ድረስ ቡሊ ሴናሪዮ መያዝ እንችላለን፣ ወይም ደግሞ እስከ 4313 ድረስ ቡሊ ሴናሪዮ መያዝ እንችላለን። ስለዚህ ዴሊ ታይም ፍሬማችን ጋር በደንብ የሚያሳየን ነገር ይሄ ነው ማለት ይሄ ነው። አሁን ወደ 4 አወራችን ስንሄድ ደግሞ ትላንትና ስናወራ የነበረው ሜጀር የሆነ ኦቨር ኤክስቴንድድ የሆነ ሲኩዌንስ አክቲቭ ተደርጓል። ያ ሜጀር የሆነ ኦቨር ኤክስቴንድድ ሲኩዌንስ ማብቂያው ሲ ሌቭሉ እና የዚህኛው የቻይልድ ሲኩዌንሱ ኦቨር ኤክስቴንድዱ ማለት ነው ኦቨር ኤክስቴንድድ ሪቨርሳል ሌቭሉ አንድ ላይ ያለ ማለት። ስለዚህ 4 አወራችን ላይ ምንድነው የምንጠብቀው? ለጊዜው ቡሊሽ ይሆንና ሴናሪያችን 190%ችን ሪቴስት አድርጎ ተመልሶ ሲ ሌቭል ገብቶ ደን ድሮፕ ያደርጋል ብዬ እጠብቃለሁ። በቃ 4 አወር ላይ እየጠበኩ ያሉት ይሄኛው ነው ማለት ነው። ስለዚህ 190%ን አቺቭ ያደርጋል ከዛ ተመልሶ ይወርዳል። ለምን ነው 90%ን የመረጥከው ከተባልኩኝ ወይ ደግሞ ካላችሁኝ ማለት ነው እዚህ ጋር ትንሽ የሆነች ኦቨር ኤክስቴንድድ ማትባል ግን ሲኩዌንስ አለች። 1 አወራችን ላይ በደንብ ስንሄድ እንትን ይላል ሲ ሌቭል አቺቭ አድርጋለች። እቺኛው ሌቭል ማለት ልክ ሲ ሌቭል ገብቶ መጥቶ እዚህ 144 ጋር አኪሙሌት የሚያደርግ ወይ ደግሞ 144 ሪጀክት የሚያደርግልኝ ከሆነ 90% 144 አንድ ላይ አላይን አድርጓል። ይሄኛው አሪፍ ሴትአፕ ነው። ስለዚህ ቡሊሽ ሴናሪዮ የሚይዝ ይሆናል ማለት የድረስ ነው። ግን ሲ ሌቭል ድረስ ነው። ሲ ሌቭል ከምን ጋር አላይን አደረገ? 1 አወራችን ላይ ብንወርድ በዛው ኑርና ላሳያችሁ ከ90% ጋር አላይን አድርጓል ማለት ነው። እዚህ ጋር ምን አየን? ዴሊ ታይም ፍሬማችን ጋር ፕራይስ 50% ብሬክ አደረገ መጣ እስከ 60% ሪቨርስ አደረገ ማለት። ስለዚህ 190% ታች ካደረገ ምንድነው የምንጠብቀው? 160% ሪቴስት እንዲያደርግልን ማለት። ቤሪሽ ሴናሪዮ ከ90 እስከ 60 ባለው ውስጥ ቤሪ ሴናሪዮ እንይዛለን ሪስፔክቲቭሊ ማለት። ከ60 እስከ 90 ባለው ውስጥ ደግሞ ቡሊ ሴናሪዮ እንይዛለን ማለት። ግራ ከገባችሁ ኮሜንት ላይ ድሮፕ አድርጉልኝ በደንብ አስረዳችኋለሁ። ከዛም ደግሞ ያ 1 አወራችን ላይ ቤዚክሊ አብዛኛው ነገር በቃ ዘሴም ነው ማለት ነው። ስለዚህ ወደ 50 ሚኒታችን ስንወርድ ግን ነገሮች ሞር ኤክሳይትድ ይሆናሉ። አሁን እዚህ ጋር በደንብ ፎከስ ማድረግ ያለባችሁ ማለት ነው።
በእርግጥ ተመሳሳይ ነው ከሁሉም ታይም ፍሬሞች ጋር ተመሳሳይ ነው። በቃ አንድ ኦቨር ኤክስቴንድድ የሆነ ሲኩዌንስ አክቲቭ ተደርጓል። ከዛ መጣ ሲ ሌቭል ከመግባቱ በፊት መጥቶ ወደታች የሚወርድልኝ ከሆነ በቃ 15 ሚኒት ላይ ቡሊ ሴናሪዮ ያስኩት ሲ ሌቭል ገብቶልኛል እንደን ደግሞ 144 ደግሞ ወደታች በቦዲ የማይዘጋልኝ ከሆነ ዱድ ይሄኛው እኮ በቃ እንትን ነው ኤ ፕላስ ሴታፕ ማይገር በቃ ለቡሊሽ ሪቴስት እንደን በቃ ባውንስ እንትን ዱም በቃ ድሮፕ ያደርጋል ሲቀጥል ደግሞ ዲሴምበርን ነገር ስለሆነ ደግሞ ይሄ ድሮፕ በግልኝ እኔ አሁንም ጠብቀዋል ፕራይስ ትንሽ ወደታች ሪትሬስ አድርጎ ሌሎች ገዢዎችን በደንብ አስገብቶ ወደ ላይ የመውጣት ፕሮባቢሊቲ ያለው ብዬ አስባለሁ በግልኝ ማለት ስለዚህ እስከ 15 ሚኒት ያለው አናሊሲስ ይሄንን ይመስላል ፒዲቪያችን ደግሞ ምንድነው የሚናገረው ፒዲቪያችን በቤይ ፒዲቪ ምን መሰላችሁ ብለን አሁን እዚህ ጋር ከ4214 እስከ 4211 ድረስ ባለው ውስጥ ቮሊዩም አለ ወደ 600 ምናምን ትናንትና የነበረው ቮሊዩም አለ እሱ ጋር ፕራይስን ጠብቋል ድሮፕ የሚያደርግ ከሆነ ግን ከዚህ ጋር አላይን ቢያደርግልኝ ኖሮ በጣም አሪፍ ነበር ብቻ ግን ያው ግድ ፒዲቪ እዚህ ጋር አለ ማለት 4214 አለ ማለት ፕራይስ ወደታች ሜልት ያደርጋል ማለት ሊያረግም ይችላል 144ን በቦዲ ክሎዝ 144ን በቦዲ ክሎዝ የማያደርግ ከሆነ ዊክ ብቻ የሚያደርግ ከሆነ ግን ፒዲቪ ደህና ሳምንት ለመናገር እንችላለን ማለት ነው ስለዚህ ይሄኛው ቪዲዮ ወይም ደግሞ ይሄኛው አናሊሲስ ቪዲዮአችን እዚህ ጋር ያበቃል ማለት ነው ይሄኛው ትሬንድ እንዴት እንደወሰድኩት ልንገራችሁና ቪዲዮአችንን እንቋጫለን ይሄኛው ትሬድ በነገራችን ላይ አንኤምፕሎይመንት ነው ሾርቱ ላሰርቼበታለሁ አንኤምፕሎይመንት ነው አንኤምፕሎይመንት በቃ ኒውስ እንዴት ነው ትሬድ የምናደርገው ነግራችኋል በቃ በጣም ቀላል ስትራቴጂ ነው ስትራቴጂ ነው እንዴት ነው ኒውስ ትሬድ የምናደርገው በቃ ፕራይስ የላችሁ ያው አንኤምፕሎይመንት እንደውም ትንሽ እንደውም ጁሊያን ውስጥ እንደውም ከተው አንኤምፕሎይመንት የወጣው 10 ሰዓት ተኩል ነው በእኛ አንኤምፕሎይመንት ይወጣል ከዛ ልክ ፕራይስ ወይም ደግሞ አንኤምፕሎይመንት ከመውጣቱ በፊት ልክ ከ5 ደቂቃ በፊት እኔ ቀድሜ የገባሁት ማለት ትንሽ ጁሊያን ውስጥ ከተተኝ ግን ልክ እንደገባሁት ወደ ላይ ሹት አደረገ ከመልሶ ጁሊያን ውስጥ ከተተኝ ጭራሽ ደግሞ ፕራይስ ደግሞ የወጣው ደግሞ ቮሊዩም ኤሪያ ውስጥ ነበር እንደን በቃ በጣም ኮንፈርሜሽን ነበር ማለት ስቶፕ ሎሴ ፉል ፖርት ነበር ይሄን ያደረኩት ላይክ ፉል ፖርት ማለት ስቶፕ ሎስ ማስቀምጠው ገንዘብ ብቻ አስገብቼ ማለት እንበልና 50 $100 ብቻ አስገቡኝ ዲፖዚት አደረኩት ስለዚህ ስቶፕ ሎሴ በቃ ፉል ፖርት ነው ማለት ነው ከዛ ሎት ሳይዝ እዚህ ጋር ሞካርክ የገባሁኝ ቡም ቲፒኤስ እንት ነበር ዲአክቲቬሽን ማለት ዲአክቲቬሽን ምንድን ይቅርታ ቲፒኤ ኦፕኒንግ ፕራይስ አዛ መጣ ፕራይስ እኔን አስገባኝ ትንሽ ጁሊያን ውስጥ ከተተኝ በቃ ብሎ አካውንቱን ብሎ ላያረገው ነበር ላይክ በቃ አለ ስቶፕ ሎስ ሊነካብኝ ማለት ተመልሶ ወጣና እንትን ይነክቶታል ማለት ነው ቲፒ ይነክቶታል በዚህ ትሬድ 160 ፒፕ አግኝቻለሁ ግን እዩት የሚያበሳጨው ይሄ በቃ 5 ሚኒት ላይ በደንብ ፎከስ አደረኩኝና 15 ሚኒት ላይ የነበረውን ነገር ረሳሁት እዚህ አካባቢ ነበር የገባሁት 15 ሚኒት ላይ የነበረውን ረሳሁት በቃ እዚህ ድረስ ሆልድ ማድረግ ይቻል ነበር ሲ ሌቭል ድረስ ማለት ወደ 500 ምናምን ፒፕ ሆልድ ማድረግ ይቻል ነበር ግን 160 ይዤ እግዚአብሔር ይመስገን ብዬ ከትሬዱ ወጥቻለሁ ማለት እና ይሄንን ይመስል ነበር ማለት የዛሬ አናሊሲሳችን እዚህ ድረስ ከተከታተላችሁ በጣም አመሰግናለሁ እንደጠቀማችሁ በእርግጠኝነት ሙሉ በሙሉ ባለ ተስፋ ነኝ ማለት ነው ስለዚህ ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ ቀናችሁ ያማረ የተዋበ ትሬዳችሁ የምትወስዱት ወደ ቲፒ የሚሄድ ያርግላችሁ